አርዕስተ ዜናዎቹን አስቀደም። ህወሓት ከፖለቲካ ፓርቲነት መሰረዙን ምርጫ ቦርድ አስታወቀ። መንግስት ለአጭር ጊዜ ወደ ኢትዮጵያ ከሚመጡ ኢንቨስተሮች ለረጅም ጊዜ ኢንቨስተሮች ቅድሚያ እንደሚሰጥ ገንዘብ ሚኒስቴር አስታወቀ። የ2017 ዓ.ም የመውጫ ፈተና ከመጪው ሰኔ 2 ቀን 2017 ዓ.ም ጀምሮ እንደሚሰጥ ትምህርት ሚኒስቴር አስታወቀ። ከውጭ የሱዳን ፈጥኖ ደራሽ ኃይል በሱዳን ኤልፋሽር ባደረሰው ጥቃት 7 ሰላማዊ ሰዎች ህይወታቸው ማለፉ ተገለጸ። ወደ ዝርዝሮቹ አለፍን። በቅድሚያ ከ5 ዓለም አቀፍ ኩባንያዎች ጋር የ1.6 ቢሊዮን ዶላር የውጭ ቀጥታ ኢንቨስትመንት ስምምነት መከናወኑ ተገለጸ። በቆየው 5 ዓለም አቀፍ ኩባንያዎች በኢትዮጵያ 1.6 ቢሊዮን ዶላር የውጭ ቀጥታ ኢንቨስትመንት መጀመር የሚያስችላቸውን ስምምነት አህመድ ሺዴ በፎረሙ ማጠናቀቂያ ላይ ፎረሙ የገንዘብ ሚኒስትሩ አቶ አህመድ ሺዴ መሆኗን ግንዛቤ የፈጠሩበት በገንዘብ ሚኒስቴርና በአጋር የልማት ድርጅቶች አዘጋጅነት ሲካሄድ በቆየው በዚሁ መሰረትም የኢትዮጵያ ኩባንያዎች 2025 ፎረም ስኬታማ ስራ መከናወኑን ተናግረዋል። የገንዘብ ማዕድንና አቶ አህመድ ሺዴ በፎረሙ ማጠናቀቂያ ላይ የተሟላ የኢኮኖሚ ማሻሻያው ለኢንቨስትመንት ግንዛቤ የመጣቸው እድሎች ላይ በቂ ግንዛቤ መፍጠር በርካታ ዓለም አቀፍ ኩባንያዎች ጋር በኢትዮጵያ ኢንቨስት ማድረግ የሚያስችል ውይይት መጋቢት ሓርነት ትግራይ ህወሓት ከማክሰኞ መሰረትም 5 ቀን 2000 ኩባንያዎች በኢትዮጵያ ጀምሮ ከፖለቲካ ፓርቲነት መሰረዙን ኢትዮጵያ ምርጫ መጀመሪያ የሚያስችላቸውን ስምምነታውን የወርቅ ተሰርዘው ቦርዱ የያዘውን ኩባንያዎች እርምጃ ተግባራዊ ባለማድረጉ ዘርፎች ኢንቨስት እንደሚያደርጉ ምርጫ ቦርድ የተሟላ የማክሮ ኢኮኖሚ ማሻሻያው ለመጀመሪያ ለፓርቲው የሰጠው ቀነ ገደብ በዛሬው ዕለት በቂ ግንዛቤ ህወሓት ጠቅላላ ጉባኤ ለማካሄድ የሚያስችል የቅድመ ዝግጅት ስራዎችን በ3 ወራት አክሮ እንዲያካሂድ ትዕዛዝ ሰጥቶ ነበር። ቦርዱ ህወሓትን ጠቅላላ ጉባኤ እንዲያካሂድ ያዘዘው በአመጽና በህገወጥ ፓርቲዎችን በልዩ ሁኔታ ወያኔ ሓርነት ትግራይ ህወሓት በሚያስቀምጠው ድንጋጌ ቀን 2017 ይህ አዋጅ በልዩ ሁኔታ ከፖለቲካ ፓርቲነት መሰረዙን የ6 ወራት ውስጥ ጠቅላላ ጉባኤያቸውን እንዲያካሂዱ የምስረታውን የወርቅ ኢዮቤልዩ ባለፈው የካቲት ወር የህጋዊ ህወሓት ማረጋገጫ ፓርቲነት የተሰረዘው ቦርዱ የያዘው የፓርቲ እርምጃ ተግባራዊ ባለማድረግ በተገኙበት በ6 ወራት ውስጥ ጠቅላላ ጉባኤ እንዲያደርገው ባሳለፈው የካቲት ወር መጀመሪያ ፓርቲው የሰጠው ቀነ ገደብ በዛሬው 21 ቀናት በፊት ተከትሎ ለመስሪያ ቤቱ ያስታወቀው ቀነ ገደብ ባሳወቀበት መግለጫው ዶክተር ህወሓት ጠቅላላ ጉባኤ ለማካሄድ የሚያስችል ጠቅላላ ጉባኤ በነሐሴ ወርችን በ3 ወራት ውስጥ የህወሓት ጎራ የምርጫ ቦርድን የምስክር ወረቀት ጠቅላላ ያደረገው እንዲያካሂድ የቀድሞ ህልውና በአመጽና በህገወጥ መንገድ ሲንቀሳቀሱ የነበሩ ጉባኤ የፖለቲካ ፓርቲዎችን በልዩ ሁኔታ እንዲመዘገቡ የሚያስችለው አዋጅ በሚያስቀምጠው ድንጋጌ መሰረት ነው። ይህ አዋጅ በልዩ ሁኔታ የሚመዘገቡ የፖለቲካ ፓርቲዎች በ6 ወራት ውስጥ ጠቅላላ ጉባኤያቸውን የኢትዮጵያ መንግስት የፕሪቶሪያው ስምምነት ከተፈራረሙ ከጥቅምት 2015 ዓ.ም በኋላ የሚመስላቸው በርካታ ሰዎች እንዳሉ አቶ ጌታቸው ረዳ በቃለ መጠይቁ ላይ አንስተዋል። ሆኖም በክልሉ ህገወጥ የወርቅ ቁፋሮ ሆነ ንግድ የተጀመረው የትግራይ ጦርነት እየተካሄደ በነበረበት ወቅት ጭምር እንደሆነ የቀድሞ ጊዜያዊ አስተዳደር አቶ ጌታቸው ረዳ ይፋ አድርገዋል። አቶ ጌታቸው ረዳ በወርቅ ንግድ ላይ ተሰማርተዋል በሚል ስማቸውን የጠቀሷቸው የጦር መኮንን ብርጋዴር ጀነራል ምግበይ ኃይለ ናቸው። ብርጋዴር ጀነራል ምግበይ አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነታቸው ከማንሳታቸው አንድ ወር ገደማ በፊት ከስራ ካገዷቸው 3 የጦር ጀነራሎች አንዱ እንደነበሩ አንስተዋል። የወርቅ ንግድ አሁን የፕሪቶሪያ ስምምነት ከተፈራረምን በኋላ የጀመረ ነው። ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ቢበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ። ሰው ሲሸጡ የሚኖሩ ሰዎች አሉ። 20 ሰው ካፈልክ $80 ታስገባለህ። በዚህ የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ አሁን በኤርትራነት ጀምሮ መጨረሻ ወደ ትግራይ ተወላጆች ዞር ይህን አመራር የሚሰጡ ከፍተኛ አመራሮች ወርቅ ንግድ ውስጥ የገባ አሁን ለሀገሪቱ ለትግራይ ነጻነት አሁንም እስከ መጨረሻው ሰዋል ያለ መፎክር ጀነራል እነ ምግበይ የሰሩት ጀግንነት የወጣት መስዋዕትነት መሰረት ተደርጎ የመጣ ጀግንነት እና ኃይለ ሥላሴ
የተዘረፈ ብር ነው ነገር ብር ከመንግስት ካዝና የወጣ ብር በብዙ ሚሊዮን የሚቆጠር ብር የዘረፉ ሰዎች አሁን በትግራይ ህዝብ አንድነት ስም የትግራይን ወጣት ከኤርትራም ጋር አብሬ ለማገዶነት ዳርገዋለሁ ብሎ ሲፎክር በጀግነት ነው እነ ምግበይና ኃይለ ሥላሴ በወንጀል ተነክረው ድንገት የሆነ ሰላም ከተፈጠረ አደጋ ውስጥ እንገባለሁ ተጠያቂ ሆናለሁ ብሎ የሚያስቡ ሰዎች ግርግር በፍጹም እንዲፈጠር በቃ ወደዛም ቢሆን እንሄዳለን ይላል ዝግጅት ተደረጋ ይላል የትግራይ ህዝብ ሌላ ጦርነት ልትማገደው ባይዘው በአሁኑ ሰዓት ምን መሰለህ እየታሰበ ከማንሳታቸው አንዱ ገደማ ጠይቃቸው ከስራ ካገዷቸው ሌላኛው ወታደራዊ አመራር ብርጋዴር ጀነራል የወርቅ ንግድ አሁን ፕሪቶሪያ ስምምነት ከተፈራረሙ በኋላ የጀመረ ነው ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦች ሰው ሲሸጡ የሚኖሩ ሰዎች አሉ 20 ሰው ካፈንክ $80 ታስገባለህ በዚህ የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ አሁን በኤርትራን የተጀመረ መጨረሻ ወደ ትግራይ ተወላጆች ዞር ይሄን አመራር የሚሰጡ ከፍተኛ አመራሮች ወርቅ ንግድ ውስጥ የገባ አሁን ለሀገሪቱ ለትግራይ ነጻነት አሁንም እስከ መጨረሻው ሰዋለሁ ያለው መፎክር ጀነራል እነ ምግበይ የሰሩት ጀግንነት የወጣት መስዋዕትነት መሰረት ተደርጎ የመጣ ጀግንነት እና ኃይለ ሥላሴ የተዘረፈ ብር ነው ብር ከመንግስት ካዝና የወጣ ብር በብዙ ሚሊዮን የሚቆጠር ብር የዘረፉ ሰዎች አሁን በትግራይ ህዝብ አንድነት ስም የትግራይን ወጣት ከኤርትራም ጋር አብሬ ለማገዶነት ዳርገዋለሁ ብሎ ሲፎክር በጀግነት ነው እነ ምግበይና ኃይለ ሥላሴ በወንጀል ተነክረው ድንገት የሆነ ሰላም ከተፈጠረ አደጋ ውስጥ እንገባለሁ ተጠያቂ ሆናለሁ ብሎ የሚያስቡ ሰዎች ግርግር በፍጹም እንዲፈጠር በቃ ወደዛም ቢሆን እንሄዳለን ይላል ዝግጅት ተደረጋ ይላል የትግራይ ህዝብ ሌላ ጦርነት ልትማገደው ባይዘው በአሁኑ ሰዓት ምን መሰለህ እየታሰበ በዚህ ቃለ መጠይቃቸው በስሜነት እንዲነሱ ሌላኛው ወታደራዊ አመራር በተለያዩ ጀነራል ኃይለ ሥላሴ ግርማያቸው ብርጋዴር ጀነራል ኃይለ ሥላሴ በ2014 ዓ.ም የትግራይ ኃይሎች ኮምቦልቻን በተቆጣጠሩበት ወቅት በመንግስት ባንኮች ውስጥ የነበሩ ገንዘቦች እንዲሰበሰቡ ከተመደቡ ሰዎች መካከል አንዱ እንደነበሩም አቶ ጌታቸው አንስተዋል። በትግራይ ጦርነት ወቅት ከፍተኛ ተሳትፎ የነበራቸው አቶ ጌታቸው የትግራይ ሰራዊት የመረጃ መምሪያ ኃላፊ የነበሩት ኮሎኔል ተወልደ በህገወጥ የሰዎች ዝውውር በነበራቸው ሚናም ተጠያቂ አድርጓቸዋል። በቅርቡ ከሀገር እንዲወጡ የተፈቀደላቸው ኮሎኔል ተወልደ ኤርትራውያንን እንደ ንብረት ይሸጡ ከነበሩ ሰዎች አንዱ እንደነበረ አቶ ጌታቸው በቃለ መጠይቃቸው ላይ ጠቅሰዋል። የሰዎች ዝውውር ንግድ ተቀላጥፎ እንዲቀጥል የሚያደርጉ ሰዎች አሁንም እንዳሉ የገለጹት አቶ ጌታቸው በዚህ አካሄድ ኤርትራ ሰራዊትን ማፍረስ አይቻልም ብለዋል። ምክንያቱም ገንዘብ ያለው ሰው ነው ሊወጣ የሚችለው። ወጣቶች መዋጋት የማይፈልጉ ግን ደግሞ ታፍነው ገንዘብ አውርድ እንዲባሉ ስቃይ ውስጥ እንዲቆዩ እየተደረጉ ነው ሲሉም የሁኔታውን አስከፊነት አስረድተዋል። በወንጀል ተጠያቂ የሆኑ ሰዎች እርምጃ ሳይወሰድባቸው የቀረው በጸጥታ አመራሮች እምቢተኝነት መሆኑን አቶ ጌታቸው ረዳ አንስተው ይህን ለማስፈጸም ኃላፊነት የሚሰጣቸው ሰዎች የኔ ሰዎች ናቸው፣ የጸጥታ አመራሮች ናቸው። የጸጥታ አመራሮች ደግሞ በባህሪያቸው ጥፋት ያጠፋን ወይንም ያላጠፋ የመተጋገዝ ባህሪ ያላቸው ሲሉም የህግ ማስከበር እርምጃው እስካሁን ተግባራዊ ያልሆነበትን ምክንያት አብራርተዋል። እንደምናላችሁ ዛሬ የምንወያየው በአንድ ወቅት የሀገሪቱ ዋነኛ ፖለቲካ ኃይል በነበረው ህወሓት አዘጋጅነት ሲካሄድ በቆየው ኢንቨስት የኢትዮጵያ ብሔራዊ ምርጫ ቦርድ በፓርቲው ላይ የወሰደውን እርምጃ መነሻ አድርገን የገንዘብ ሚኒስትሩ አቶ አህመድ ሺዴ በፎረሙ ማጠናቀቂያ ላይ ፎረሙ ኢትዮጵያ ለኢንቨስትመንት ምቹ ሀገር መሆኗን ግንዛቤ የፈጠረበት መሆኑን ገልጸዋል። በፎረሙ ከበርካታ ዓለም አቀፍ ኩባንያዎች ጋር በኢትዮጵያ ኢንቨስት ማድረግ የሚያስችል ውይይት መግባባት መፈጠሩ ተረጋግጧል። በዚሁ መሰረትም 5 ዓለም አቀፍ ኩባንያዎች በኢትዮጵያ የ1.6 ቢሊዮን ዶላር የውጭ ቀጥታ ኢንቨስትመንት መጀመር የሚያስችላቸውን ስምምነት ከኢትዮጵያ ኢንቨስትመንት ኮሚሽን ጋር ተፈራርመዋል። ኩባንያዎቹ በማዕድንና ሌሎች ዘርፎች ኢንቨስት እንደሚያደርጉ ተገልጿል። የተሟላ የማክሮ ኢኮኖሚ ማሻሻያው ለኢንቨስትመንት ዘርፍ ይዞ የመጣቸው እድሎች ላይ በቂ ግንዛቤ መፈጠሩን ተናግረዋል። በቀጣይም በዘርፉ ምቹ ሁኔታዎች የመፍጠር ስራ ተጠናክሮ እንደሚቀጥልም እንደምናላችሁ ዛሬ የምንወያየው በአንድ ወቅት የሀገሪቱ ዋነኛ ፖለቲካ ኃይል በነበረው ህወሓት ዙሪያ በቅርቡ ስለተሰማው ዜና ነው። እዚህ ጋር ነው እንግዲህ ኢትዮጵያ ብሔራዊ ምርጫ ቦርድ እነዚህ የእርምጃ
ከፖለቲካ ፓርቲነት መሰረቱን የኢትዮጵያ ምርጫ ቦርድ አስታውቋል። የምስረታውን የወዛው ቦርዱ የያዘውን የእርምት እርምጃ ተግባራዊ ባለማድረጉ መሆኑን ገልጿል። ምርጫ ቦርድ ይህንን ውሳኔ ያሳለፈው ባሳለፍነው የካቲት ወር መጀመሪያ ለፓርቲው የሰጠው ቀነ ገደብ በዛሬው መግለጫው ህወሓት ጠቅላላ ጉባኤ ለማካሄድ የሚያስችል የቅድመ ዝግጅት ስራዎችን ውሳኔ የደረሰው ለምንድን ነው? በመግለጫው ላይ ያስቀመጠው ምክንያት ጠቅላላ ጉባኤ እንዲያካሂድ ያዘዘው በአመፅና በልዩ ሁኔታ እንዲመዘገቡ የሚያስችለው አዋጅ በሚያስቀምጠው ድንጋጌ መሰረት ነው። ይህ አዋጅ በልዩ ሁኔታ የሚመዘገቡ የፖለቲካ ፓርቲዎች በ6 ወራት ውስጥ ጠቅላላ ጉባኤያቸውን እንግዲህ የህወሓት የፓርቲነት ሁኔታ ሲፈተን ይሄ መጀመሪያው ለህወሓት የህጋዊ ከዚህ በፊት ተመሳሳይ ነገሮች ነበሩ። ታሪኩን ትንሽ ብናስታውስ ፓርቲው የቦርዱ ታዛቢዎች በተገኙበት በ6 ወራት ውስጥ ጠቅላላ ጉባኤ እንዲያካሂድ ለመከታተል እንዲረዳው ፓርቲው ጠቅላላ ጉባኤውን ከማካሄዱ 21 ቀናት በፊት እዚህ ጋር ነው እንግዲህ ትልቁ ጥያቄ የሚነሳው። እነዚህ የእርምት እርምጃዎች የተባሉት ምንድናቸው? ምንጮቹ ወይም የቦርዱ መግለጫ ስለዚህ ጉዳይ ዝርዝር ነገር ይሰጣል። ውድቅ ያደረገው የፓርቲውን የቀድሞ ህልውና ወደ ነበረበት የማይመልስ ነው በሚል ምክንያት ነበር። ዶክተር ደብረጽዮን ነገር ግን እንደሚመሩ በድጋሚ መመረጣቸው የፕሪቶሪያ የሰላም ስምምነት ተፈረመ። ከዛ በኋላ ፓርቲው እንደገና ተመዝግቦ ነበር። እንዲህ አይነት እርምጃ ሲባል እንዴት ሆነ? የፓርቲ የውስጥ ደን በማስተካከል ነገሩ እዚህ ጋር ነው በጣም የሚገርመው። ከአሰራር ግልጽኝነት ጋር በሽብር የተያያዘ ተፈርጆ ሊሆን ይችላል። ከዛ ደግሞ በልዩ ሁኔታ ተመዝግቦ አሁንም እንደገና መሰረዝ። ይሄ በጣም ወሳኝ ነጥብ ነው። እንግዲህ የህወሓት የፓርቲነት ሁኔታ ሲፈተን ይሄ መጀመሪያው አይደለም። ከዚህ በፊትም ተመሳሳይ ነገሮች ነበሩ አይደል? ታሪኩን ትንሽ ብናስታውስ ትክክል። የሁለት ዓመቱን ጦርነት ታሪካዊ ዳራውን ማየት በጣም ወደ ሰላማዊ ፖለቲካ መመለስ ከ4 ዓመት በፊት እና በሰሜን ኢትዮጵያ ጦርነት ሲነሳ ፖለቲካ ፓርቲዎች ምዝገባ አዋጅ ላይ የህዝብ ተወካዮች ምክር ቤት ማሻሻያ ሽብርተኝነት ፈርጆት ነበር። በልዩ ሁኔታ እንዲህ በተጨማሪ ፈቀደው። ዓላማው ከግጭት በኋላ ወደ ፖለቲካው እንዲገባ ነበር ማለት ነው። 2011 አንቀጽ 18 መሰረት። ስለዚህ አሁን የተላለፈው ይሄ የስረዛ ውሳኔ ምን ማለት ነው? ይሄ አንቀጽ ያው ከህግ አንጻር ሂደቱ ነው ብንልም በፖለቲካ ደረጃ ግን ምን አይነት መልእክት ያስተላልፋል? የፕሪቶሪያ የሰላም ስምምነት የፕሪቶሪያ መንፈስ ትንሽ የሚጻረር አይመስልም? ፓርቲው እንደገና ተመዝግቦ ነበር። ሁኔታው ያው እንዳልነው እንዴት ሆነ? እጅግ ውስብስብ ነው። ነገሩ እዚህ ጋር ነው በጣም የሚገርመው። የመጀመሪያው ዳግም ምዝገባ በሽብር ተፈርጆ ከዛ ደግሞ በልዩ ሁኔታ ተመዝግቦ አሁንም እንደገና መሰረት እርምጃዎች የሚባሉት በጣም ወሳኝ የዛ አካል ነበሩ። የጉዳዩን ሁለተኛ ይህ የቅርብ ጊዜ ስራዛ የሰላም ስምምነት ሙሉ በሙሉ መሬት ላይ ለማውረድ የሁለት ዓመት ከግንጭት በኋላ የተረጋጋ ፖለቲካ ለመፍጠር ያሉትን ፖለቲካ መመለስ ነው። ተጋዳሮችን በግልጽ ያሳያል። በፖለቲካ ፓርቲዎች ምናልባት አዋጅ ላይ በስምምነቱ አፈጻጸም ላይ ባሉ አንዳንድ መሰረታዊ ልዩነቶች ላይ ተጽዕኖ ሊፈጥር ይችላል ወይም በመተማመን ላይ ዓላማው ከግጭት እንግዲህ ጠቅለል ስናደርገው ከቀረቡት መረጃዎች የምንረዳው ዋናው ነገር ምርጫ። ስለዚህ አሁን የተላለፈው የስረዛ ውሳኔ ምን ሁኔታዎችን አላሟላ በሚል የፓርቲነት ምዝገባውን መሰረዙ ብንልም የፕሪቶሪያ ስምምነት ወዲህ ምን አይነት መልእክት ያስተላልፋል? ስብስብ የፖለቲካ ጉዞ ላይ ሌላ ምዕራፍ ከፍቷል ማለት ነው። በትክክል ምዝገባው መሰረዙ ሀቅ ሁኔታው ያው እንዳልነው አሁን ላይ ያለው እውነታ ውስብስብ ነው። ግን ለአድማጮች ለማሰብ እንዲቀርባቸው የመጀመሪያው ዳግም ወይም ደግሞ ለቀጣይ ክትትል የሚሆኑ ወሳኝ ጥያቄዎች ነበሩት። ቦርዱ የጠየቃቸው እነዚህ የእርምት እርምጃዎች የሚባሉት ምናልባት ለምንስ በግልጽ አልተነገሩም? ሁለተኛ ይሄ በጣም አስፈላጊ ጥያቄ ነው። ከዛም አልፎ የሰላም ስምምነቱን ሙሉ በሙሉ መሬት ላይ ለማውረድ የፖለቲካ ምህዳር ከግንጭት በኋላ የተረጋጋ ፖለቲካ ለመፍጠር ያሉትን እና ለተጋዳሮችን በግልጽ ያሳያል። የመጨረሻ ምናልባት ሳካት በስምምነቱ አፈጻጸም ላይ ባሉ አንዳንድ መሰረታዊ ልዩነቶች ላይ ተጽዕኖ ሊፈጥር ይችላል ወይም በመተማመን ላይ ገባኝ። እንግዲህ ጠቅለል ስናደርገው ከቀረቡት መረጃዎች የምንረዳው ዋናው ነገር ምርጫ ቦርድ ህወሓት የተቀመጡ ቅድመ ሁኔታዎችን አላሟላም በሚል የፓርቲነት ምዝገባውን መሰረዙ ነው። ይህም ከፕሪቶሪያ ስምምነት ወዲህ በነበረው ውስብስብ የፖለቲካ ጉዞ ላይ ሌላ ምዕራፍ ከፍቷል ማለት ነው። በትክክል ምዝገባው መሰረዙ ሀቅ ነው። ያው አሁን ላይ ያለው እውነታ ይሄ ነው። ግን ለአድማጮች ለማሰብ እንዲቀራቸው ወይም ደግሞ ለቀጣይ ክትትል የሚሆን ወሳኝ ጥያቄ አለ። ቦርዱ የጠየቃቸው እነዛ የእርምት እርምጃዎች ምንድን ነበሩ? ለምንስ በግልጽ አልተነገሩም? ይሄ በጣም አስፈላጊ ጥያቄ ነው። ከዛም አልፎ ይህ ስረዛ
ለወደፊቱ የፖለቲካ ምህዳር በተለይ ለትግራይ ክልል መረጋጋት እና ለፕሪቶሪያ የሰላም ስምምነት የመጨረሻ ግብ መሳካት ምን አንድምታ ይኖረዋል? እነዚህም መመለስ ያለባቸው ጥያቄዎች ይመስሉኛል።